እንግዶች ይመጣሉ እና ግን ለአንድ ሰውዬ ለጠሪው ከሁሉ የተሻለ ደግሞ እንግዳ አለ። የተሻለ እንግዳ ወርስ ሃሌሉያ! እግዚአብሔር እዚህ ቤት ውስጥ እንግዳ ሆኖ መጥቷል። ልዩ እንግዳ ኢየሱስ ጌታ። እንዲህ ያልኩት ለነብይ አንዳንድ እንግዳ ቤታችን ሲመጣ ቁጭ በል ሻይ እናፈላልሃለን እንለዋለን። ምክንያቱም ቶሎ ጠጥቶ ቶሎ እንዲሄድ ማለት ነው። አንዳንድ እንግዳ ግን ቁጭ በል ቡና ጊዜ ይወስዳል። ምክንያቱም ከእንግዳው ጋር ጊዜ ለመውሰድ ምንድነው ያስፈልገው? ኢየሱስ በሉ እስቲ። በቤቴ ይከርማል በሉ እስቲ። ሰፈሬ ላይ ይከርማል በሉ እስቲ። በኔ ቤት ውስጥ ይከርማል በሉ እስቲ። የናዝሬቱ ኢየሱስ በዚህ ማለዳ እንዲህ ብሏቸዋል። ወደ አብርሃም ቤት የመጣ እግዚአብሔር እናንተ ቤት ይከርማል፣ ሕይወታችሁ ላይ ይከርማል፣ እዚህ ቤት ይከርማል በሉ እስቲ። የተሻለ እንግዳ፣ ልዩ እንግዳ፣ ያማረ እንግዳ አንቺ ቤት ውስጥ አለ። ኢየሱስ ጌታ። እንዲህ ያላችሁ ይሄ እንግዳ አትፍሩ። አልፈራም የሚል ይጮህ አልፈራም የሚል እኔ አልፈራም የሚል እስኪ ኢየሱስ ጌታ ነው። ክብር ለኢየሱስ ሲሆን ከዚህ ቤተ ክርስቲያን ቁጭ ብዬ 7 ነቢያቶች ይነሳሉ ብሎኛል። የሚገርሙ 7 ነቢያቶች እግዚአብሔር ይነሳሉ ብሎኛል። ሌላው እግዚአብሔር አምላክ ከዚህ ቤት የሚያባርራቸው ኃይሎች አሉ፣ ይባረራሉ። ጌታ ኢየሱስ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ነብዩ እያገለገለ እያለ በጣም ብልቅ የሚሉ እንደ ጉዳይ የሚበቅሉ 7 ነቢያቶችን አይቻለሁ። እግዚአብሔር አምላክ በኃይል ያስነሳቸዋል፣ በክብርና በሞገስ ያስነሳቸዋል። እኔ ነኝ የሚል አሜን ይበለኛ። አንካማዳስ ሲላባሃዳያ ወራባሽላ ግራዲያ ሎራ ባሃዳያ ሆሴ ካባሪያ ሎራ ባሃዳያስ። እሺ የክብር እንግዳ በሉሲ ወደ ቤቴ ይመጣል፣ ልዩ ስፍራ አለው በሉሲ። ጌታ ኢየሱስ ሲናገር እንደዚህ አለ፣ ፈጥነ የሆነ ቦታ ላይ አትቀመጣል። ፈጥነ የተሻለ ወንበር ላይ ምን አትበል፣ አትቀመጥ። ለምን